ለሚዲያዎች ጠንካራና ከበድ ያለ ማስጠንቀቂያ መሰጠቱ ነው የተሰማው። የኢትዮጵያ መገናኛ ብዙሃን ባለስልጣን ፍቃዳቸው የታገደ ወይም ደግሞ የተሰረዘባቸው ሚዲያዎች የንግድ ፍቃዳቸው ወዲያውኑ የሚዘጋበትን አዲስ አሰራር ከ11 መንግስታዊ ተቋማት ጋር በመቀናጀት መዘርጋቱንም አሳውቋል። የባለስልጣኑ ዋና ዳይሬክተር የሆኑት ወይዘሮ ሃይማኖት ዘለቀ እንዳሉ ከሆነም ከዚህ ቀደም ፍቃዳቸው የተሰረዘባቸው ሚዲያዎች በንግድ ቢሮ በኩል ስላልተዘጋ ይሰሩ ነበር። አሁን ግን ወዲያውኑ ይዘጋል። ህገወጥ ሚዲያ ኦፕሬት እንዲደረግ አይፈቀድም። ከፍትህና ከጸጥታ አካላት ጋር የተናበበ እርምጃ ይወሰዳል። ያልተመዘገበ የበይነ መረብ ወይም ደግሞ የኦንላይን ሚዲያን ስርዓት ለማስያዝም የአዋጅ ማሻሻያ ተዘጋጅቶ ለምክር ቤቱ ቀርቧል። ሐሰተኛ መረጃና በስም ማጥፋት የሚሰሩት ላይ አስተዳደራዊና ህጋዊ እርምጃ ይወሰዳል ሲሉም የተናገሩት ዋና ዳይሬክተሯ ናቸው። ታዲያ ይህን መረጃ ቴክ በኢትዮጵያ ላይ አገኘሁት እኔ ወደ እናንተ አቀረብኩላችሁ። ይህንና መሰል መረጃዎች እንዲደርሷችሁ ለዚህ አካውንት ቤተሰብ ያልሆናችሁ የመደመር ምልክቷን ነክታችሁ ቤተሰብ ሆኖ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ።